ሰላም ፋሚሊያን እንዴት ከረማችሁ? እንዴት አላችሁ? ሳምንቱ እንዴት አለፈ? ምርጥ እንደነበረ ተስፋ አደርጋለሁ። ዛሬ ደግሞ የምንገኘው ብሔረ ጽጌ ፓርክ ነው። ወደ ውስጥ እንገባለን። ምን አዳዲስ ነገሮች አሉ፣ ምን አሪፍ ነገሮች አሉ የሚሉትን አብረን እናያለን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ለወዳጅ ዘመድ ሼር አድርጉ። ሐሳብ አስተያየት ካላችሁ ኮመንት አድርጉ። እዚህ ብትሄድ ይሄን ብታሳየን ይሄን ቦታ ብናይ የምትሉት ደግሞ ካለ ኮመንት ላይ አድርጉ። እዛም እዚህም በት ብዬ ለእናንተ ምርጥ ቪዲዮ አቀርብላችኋለሁ። ወደ ቪዲዮ እንሄዳለን። ሌትስ ጎ። እንግዲህ ብሔረ ጽጌ መናፈሻ የሚታወቅባቸው ነገሮች አንዱ ለሰርግ አገልግሎት ነው። በጣም ትልቅ ነው። በጣም የሚያማምሩ ቦታዎች አሉት። ትልልቅ ሰርግ ይደረግበታል። ብሔረ ጽጌ ላይ ያልመጣ ፍቅረኛ የለም። ብሔረ ጽጌ ላይ መጥቶ ያልተፋቀረ ያልተዋደደ ጥንዶች የሉም። ከጥንድነትም ባለፈ ደግሞ ትዳር መስርተው ልጆች አፍርተው ያልኖሩ የለም። ብሔረ ጽጌ ለብዙ ሰዎች ባለውለታ ነው። አሁንም ያንን ዓላማውን ይዞ ቆንጆ አዳራሾችን ሰርቶ ለሰርግ ለተለያዩ ፕሮግራሞች ያከራየ ቆንጆ ነገሮችን ያቀርባል። በዛ ላይ ደግሞ ብዙ ክሊፖች ተሰርተዋል፣ የሙዚቃ ክሊፖች ማለት ነው። ስለዚህ ብሔረ ጽጌ ለኢትዮጵያ የሙዚቃ ኢንዱስትሪ ራሱ ባለውለታ ነው ማለት ነው። ሆሊውዳችን ነው፣ ለሙዚቀኞች ሆሊውዳችን። ስለዚህ ወደ ውስጥ እንገባለን፣ እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ እቺን ቤት አይቶ ብሔረ ጽጌን የማያውቃል ማለት ይከብዳል። እዚች ቤት ላይ ያልተሰራ ክሊፕ የለም። ብዙ የሙዚቃ ክሊፖች ተሰርተዋል። ለሙዚቃ ኢንዱስትሪው ባለውለታ ነው ብሔረ ጽጌ የምንለው በምክንያት ነው። በጣም ነው የሚያምረው፣ ግን እስካሁን ራሱ ሳይፈርስ መቆየቱ ሌላው እዚህ ህንፃ ውስጥ የምታገኙት ነገር ምንድነው? በጣም አረንጓዴ ነው። በጣም የሚያምር ግቢ ነው ብሔረ ጽጌ ታውቃላችሁ። እዚህ ውስጥ የችግኝ ማፍያ ነው ማለት ነው። ችግኝ መንከባከቢያ ነው። ችግኝ ከዘሩ አንስተው እስኪያድግ ድረስ ያለውን ስቴፕ እዚህ ነው የሚከታተሉት። በጣም ነው የሚያምረው። ግሪን ሃውስ ነው፣ በቃ አረንጓዴ ነው። እንደምታዩት ሁሉ ነገር ጥርት ያለ ነው። በጣም ያምራል። ካሜራማን ገብተን እናሳያለን። እንግዲህ እንደምታዩት ግሪን ሃውስ እንዳሳየናችሁ በጣም አሪፍ ነው፣ የሚያምር ነገር ነው። እስኪ ላይ ወጥተን ደግሞ ያለውን ነገር እናየዋለን። እዚህ ቴራስ ላይ እንግዲህ ደግሞ ያለው እዚህ ጋር እንደምታዩት አስተዳደር ቢሮ አለ። የፓርኩ አስተዳደር ቢሮ ነው። በጣም የሚያምር ቪው ነው ያለው። አሰራሩ ራሱ በጣም ያምራል። ቆንጆ የሆነ ቤት። እዚህ ላይ እንግዲህ ብዙ ነገሮች ተሰርተዋል። የምታየው ከሆነ በተለይ ሙዚቃ ክሊፖች፣ ለሰርግ ፎቶ፣ ለተለያዩ ለሞዴሊንግ ፎቶዎች፣ የተለያዩ ፕሮግራሞች ይደረጉበታል። በጣም የሚያምር ቦታ ነው። እንቀጥል እስኪ። ግራ ቀኝ ነፋሻ ነገር እያያችሁ የሚያማምር ነገር እያያችሁ እንቀጥላለን። ገና እየገባን ነው ወደ ዋናው መናፈሻ። ለሴቶች አሉ፣ ለፎቶ የሚሆኑ ለቪዲዮ የሚሆኑ ቆንጆ ቦታዎች አሉ። እሱን እየዞርን አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሌትስ ጎ። ግቢው አያልቅም። ሄዳችሁ አያልቅም። ወደዛ ሩቅ ነው። በጣም ብዙ መናፈሻ፣ በዛ ላይ ደግሞ ችግኝ ያፈላሉ። በቃ ቦታው በጣም አረንጓዴ ነው። ሰላም አለው፣ ጸጥ ያለ ነው። ብሔረ ጽጌ ላይ መጥቶ እንግዲህ ፏፈሽ ያላለ የለም ብዬ አስባለሁ። እኛም መተን ፏፈሽ ብለንበታል በጊዜው። ብሔረ ጽጌ ለብዙ ኢትዮጵያን ባለውለታ ነው፣ በተለይ ለአዲስ አበባ ሰው። እንቀጥላለን። እስኪ ወደ ውስጥ ገብተን ደግሞ ያሉትን አሪፍ ነገሮች እናያለን።
ከመናፈሻነት ደግሞ በዘለለ በጣም የሚያማምሩ ዛፎች ችግኝ ያፈሉበታል። ሰራተኞቹ ችግኝ በማፍላት እዚሁ ይተከላል፣ በተለያዩ ፓርኮች ይሸጣል፣ የገቢ ምንጭም ይሆናል። በጣም ብዙ አይነት ችግኞች አሏቸው ይመስለኛል። ለገበያ የሚያቀርቡ ይመስለኛል። በጣም አሪፍ ነገሮች አሉ። ጥንት ክሊፕ የተሰራባት ባለውለታ ፓርክ ነች ብሔረ ጽጌ። አሁንም እየተሰራባት ነው። ምርጥ ቪዲዮ ክሊፖች አሉ። ቼክ አርጓቸው። የማን ብዬ አልነግራችሁ፣ ግን በጣም የሚያማምሩ ቦታዎች ስላሉ ለፎቶ ሹቲንግ፣ ለሰርግ፣ ለተለያዩ ፕሮግራሞች አሁንም አገልግሎት ይሰጣል ብሔረ ጽጌ ፓርክ። እና ይኸውላችሁ እዚህ አንድ ፊልም ነው የምሰራላችሁ። ከዚህ ላይ ባያ ብዬ ዘልዬ አንድ ፊልም ነው የምሰራላችሁ። ለእናንተም አልሆኑ የለም ፋሚሊያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ኧረ ተንቀጠቀጠ ጉድ እቲ እቲ ቢቀርስ በጣም ነው የሚንቀጠቀጠው። እኔ እዚች ቦታ ላይ ራሱ ክሊፕ ተሰርቷል። እዚች ቦታ ላይ ቼክ አድርጉት ዩቲዩብ ላይ እዚች ቦታ ላይ ራሱ ክሊፕ አለ ማለት ነው። ለማንኛውም የዚህን ያህል ካሳየኋችሁ ይበቃል። እኔ ልውረድ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ተርፈናል። እንቀጥል እስኪ። ልጇን እየቀመለች ታያ። እንግዲህ ፋሚሊያን የሚያማምሩ ነገሮች ያሳዩዋችሁ ነው። መታችሁ ዘና ፈታ እንደምትሉ ተስፋ አደርጋለሁ። ዛሬ የምንገኘው ብሔረ ጽጌ ፓርክ ነው። ብሔረ ጽጌ ፓርክ የሚገኘው ሳሪስ ማርያም ቤተክርስቲያን አጠገብ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ያለነው ብሔረ ጽጌ ነው። ብሔረ ጽጌ ብዙ አገልግሎቶች ይሰጣል። ከሚሰጣቸው አገልግሎቶች መካከል የተለያዩ ክለብ የሚሰሩ ስፖርተኞች ቴኳንዶ፣ ውሹ፣ የተለያዩ እንደዚህ ማርሻል አርት ላይ ያሉ ስፖርተኞች እየመጡ ግቢው ሳር ስለሆነ ስለማይጎዳ የመገለባበጥ ስራዎችን ይለማመዱበታል ማለት ነው። ከሰርግነት፣ ከፎቶ ሹቲንግነት፣ ከመናፈሻነት ጎን ለጎን ልጆች የተለያዩ ሰዎች ስፖርተኞች እየመጡ እዚህ ጋር የሚለማመዱበት ቦታ ነው ማለት ነው። ይሄ ሳሩ በተለይ ትገለባበጡም ስለማይጎዳ እዚህ ጋር መጥተው ትሬኒንግ ያደርጋሉ ማለት ነው። ብሔረ ጽጌ ዘርፈ ብዙ መናፈሻ ነው። ብሔረ ጽጌ ዘርፈ ብዙ ፓርክ ነው። የተኛው መስሏችሁ ነው? አልተኛው። እናንተን ጥዬ ትተኛል። ላይክ፣ ሼር፣ ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። አየሩ ተመችቶኝ ብዬ ነው። ብሮ ሰላም ነው። ብሮ ሰላም ነው። ራስን አዳምጥ ብሮ። በርታ፣ ለራስ ድል ጠንክር። መናፈሻ ሂድ ብሮ፣ ዘና ፈታ በል ብሮ። እንግዲህ ፓርኩ እንደምታዩት ነው። አረንጓዴና የሚያምር ነው። በእርግጥ እንደ ሌሎቹ ፓርኮች ብዙ የሚታዩ ነገሮች እንደዚህ እንስሳት፣ አራዊት ነገሮች ባይኖሩትም ቦታው ግን የሚያምር ለመናፈሻ የሚሆን ለተለያዩ አገልግሎቶች የሚውል ነው። በተለይ ጊዜ ማሳለፊያ የሚሆን ነው። የእረፍት ጊዜን
የምታሳልፉበት ቆንጆ ቦታ ነው። እንደምትወዱት ተስፋ አደርጋለሁ። አሁን ማሳያችሁ ብሔረ ጽጌ መጥቶ እቺን የፎቶ ስታይል ሳይነሳ የሄደ አለ እኔ እቀጣለሁ ማለት ነው። እና እንደዚህ አይነት ፎቶ እዚህ መጥቶ ያልተነሳ አለ? ብሔረ ጽጌ ውስጥ ትዝታ የሌለው በእንደዚህ አይነት ስታይል ፎቶ ያልተነሳ አለ? የጎደለኝ አንድ ነገር ነው። ያ ረጅሙ ሱፍ ድንኳን የሚመስለው ሱፍ ነው እንጂ የቀረኝ ስታይሉን አምጥቼዋለሁ ብዬ ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንቀጥል እስኪ። ሌላው እንግዲህ እንደምታዩት ፓርክ ውስጥ ስትዞሩ ትኩስ ነገር፣ ቀዝቃዛ ነገር ወይም ፋስት ፉድ የሚበላ ነገር ካስፈለጋችሁ እዚህ ጋር ያለው ካፌ መጠቀም ትችላላችሁ። የተለያዩ ቦታዎች ግቢው በጣም ሰፊ ስለሆነ የተለያዩ ቦታዎች ላይ የተለያዩ ካፌዎች አሉ። ፋስት ፉዶች፣ ለስላሳ መጠጦች፣ ብስኩቶች አሉ። እነሱን እየበላችሁ እየጠጣችሁ ፓርኩን መጎብኘት ትችላላችሁ። ዘና ፈታ ማለት ትችላላችሁ። እዚህ ጋር እንግዲህ እንደምታዩት የልጆች መጫወቻ መዝናኛ ቦታ ነው። የተለያዩ አሻንጉሊቶች መጫወቻዎች አሉ። የፕላስቲክ መዋኛም አለ። መዋኘት ይችላሉ። ነገር ግን እነዚህ ፕሮግራሞች የሚካሄዱት ለልጆች ብቻ ስለሆነ ቅዳሜና እሁድ ነው። ከቅዳሜና እሁድ ደግሞ በዘለለ ክረምት ላይ ለልጆቹ ብቻ ብለው ኢቨንት የሚያዘጋጁ ሰዎች አሉ። በእነሱ አማካኝነት መግቢያ ተዘጋጅቶለት አሻንጉሊቶች መጥተው የተለያዩ አሻንጉሊቶች ይጨመሩበትና ከዛ ባለፈ ልጆቹ ይዝናኑበታል ማለት ነው። እና ሲዘጋጅ መታችሁ ዘና ፈታ በሉበት። በተጨማሪም ደግሞ ግቢው ላይ ያሉ የካፌ፣ የሬስቶራንት፣ ፋስት ፉድ፣ የለስላሳ መጠጦች አገልግሎት የሚሰጡት ትልልቅ ሰዎች ናቸው። ሴቶች እናቶቻችን ናቸው። መታችሁ ዘና ፈታ እያላችሁ አገልግሎቱን በመጠቀም እነሱንም አበረታቷቸው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ እኔም ቤተሰብ ሁኑኝ። ሀሳብ አስተያየት ካላችሁ ኮመንቱ ላይ ኮመንት አድርጉልኝ። የዛሬው ቪዲዮአችን ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ከወደዳችሁ ለወዳጅ ዘመድ ሼር አድርጉ። ቀጣይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የኖቲፊኬሽን በተኗን ኦን አድርጉ። ሀሳብ አስተያየት ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። እዚህ ቦታ ብትሄድ ይሄን ብታሳየን የምትሉትም ሀሳብ ካለ አስቀምጡልኝ። እኔ በት ብዬ ለእናንተ ቆንጆ ቪዲዮ ይዤላችሁ እመጣለሁ። ላይክ ሼር እያደረጋችሁ ቤተሰብ ሁኑ። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ይመቻል።